ሰላም ዩቲዩብ ኢንተርኔት እንዴት ናችሁ? ስሜ ብሩክ ቶማስ ይባላል። ዛሬ እንደ ቀልድ የመጀመሪያ ዩቲዩብ ቪዲዮአችንን እንሰራለን ብዬ አስባለሁ። ነገ ከግቢ እንወጣለን፣ ከዩኒቨርሲቲ እንወጣለን እና እቃችንን ፓክ ምናምን መሆን ያለ ነው እና ከመውጣታችን በፊት 2018 ምን ይመስላል ዶርማችን የሚለውን አጠር ያለ ቪዲዮ ለመስራት አስቤ ነው። እስከ መጨረሻው ድረስ አብራችን ይመጣል። ዶርም ቁጥር 4 እንግዲህ ዶርማችን ከውስጥ ይህንን ይመስላል። የኔን ዶርም በዋነኝነት ከሌሎች ዶርሞች በጣም ለየት የሚያደርጋቸው ግድግዳ ላይ በተጻፉ በተለያየ ከለር አላስፈላጊ የተቸከቸኩ ጽሁፎች እና አንዳንድ ስዕሎች አላቸው ማለት ነው። በጣም ከሌሎች ዶርሞች በጣም የተቸከቸከ ዶርም ነው የምኖረው። ፊት ለፊት አሁን እዚህ ጋር ማንን ታገኛላችሁ? ዋልተር ዋይት ሌጀንድ ኦፍ ብሬኪንግ ባድን ያያችሁ ሰዎች ታውቁታላችሁ። ዋልተር ዋይትን እንግዲህ እንደዚህ አበላሽተው ስለወታል። ዋልተር ዋይት ይፋረዳችሁ። እና ከአጠገቡ ደግሞ እዚህ ጋር ማን አለች? ቤቲ አለች። የትኛዋ ቤቲ እንደሆነች አናውቅም። ወደዛ ዞራለች የትኛዋ ቤቲ እንደሆነች። እና ከላይ ደግሞ ወጣ ስትሉ ይላል ተወው ይጣመም ተፈጥሮ ነው ይላል። ይህን ደግሞ ለጠማማ ሰዎች ነው የጻፉላቸው። እኔ ራሱ አንብቤ አልጨርሳቸውም። እዚህ ዶርም 1 ዓመት ኖሬያለሁ እንዳለን አንብቤ አልጨረስኳቸውም። ከላይ ብዙ ጽሁፎች አሉ ብቻ ሎከሩ ራሱ አልቀራቸውም እንዳለ ሎከሩ ራሱ ሙሉ ተሸክሽኳል እንዳለ ሎከሩ ራሱ አልቀራቸውም። እና የተረዳሁት ምንድነው እዚህ ዶርም ሲኖሩ የነበሩ ሰዎች ደብተርና እስክሪብቶ ስለሌላቸው ግድግዳ ላይ ነው እንዳለ ሀሳባቸው የሚጽፉት። እዚህ ጋር ራሱ ብዙ ጽሁፎች አሉ። ይኸውና እንደውም እኔ ስገባ ያነበብኩት መጀመሪያ ይሄ ነው። እዚህ የሩም 4 የምትኖሩ አዲስ መጪዎች ያሉት ህጎች ይላል። አንደኛው ኢንተርኔት የለም እዚህ ዶርም ማለት ነው። ኔትወርክ ጭራሽ ነው የሌለው። ኔትወርክ አታስቡትም እዚህ ዶርም። ሁለተኛ ንጹህ አየር የለም ይላል። በመስኮት በኋላ አሳያቸዋለሁ እሱ ለምን እንደሌለ። እኛ ያለነው ሽንት ቤቱም ጋርቤጁም የብሎኩ ከኛ ዶርም አጠገብ ስለሆነ ንጹህ አየር ራሱ አናገኝም ብዙ። እና ሶስተኛው ደግሞ ኖ ፒስ ኤርዌይስ ዲስተርቢንግ ይላል። እና ግራውንድ ላይ ስላለን ማለት ነው ተማሪ ወደ ዶርሙ ለመግባት ሲል በእኛ በር ስለሚያልፍ ወይ በደረጃ ስለሚወጣ እኛ ደረጃው ማጠገባችን ስለሆነ ሁልጊዜ ረብሻ ነው ያለው ማለት ነው። እዚህ ጋር ራሱ የሀገር ጽሁፎች ነው ያሉት። እንጃ እኔ ራሱ አንብቤ አልጨረስኳቸው። እኛ ዶርም ብዙ ተማሪዎች ሲመጡ ፈርስት ኢምፕሬሽናቸው እኔ ዶርም ሲመጡ ጓደኞቼ ይህ ምንድን ነው በዚህ ልክ የተቸከቸከ ዶርም ነው አንችልኝ። በዛም ነው አይዲያ የመጣልኝ ይሄን ቪዲዮ ልሰራ። ይኸው እዚህ ጋር ራሱ ሌላ ምን ይላል? የበላ ወድቆ ያድቅም ይላል። በዚህ እስማማለሁ እኔ ራሱ። ደግሞ ወደዚህ ስንመጣ ምን እናገኛለን? አልጋችን አለ። እኛ የምንተኛው እዚህ ጋር ከስር ነው የምንተኛው። ከላይ መተኛት እንችላለን በእርግጥ ፍሪ ነው፣ ግን መብራቱ ስለሚበራ ከላይ የብርሃኑ ነጸብራቅ ለመተኛት ስለማይመች እኛ ከስር ነው የምንተኛው ማለት ነው። እና ከአልጋችን ደግሞ አጠገብ ሎከር አለን። ሎከራችን የብረት ነው። እኛ ስንወጣ በዚህ ቆልፈን ነው የምንወጣው ማለት ነው ለተጨማሪ ሴኩሪቲ ተጨማሪ። እና ከአልጋችን ደግሞ አጠገብ እዚህ ጋር ቢሮ አለችን፣ ትንሽዬ ቢሮ። አብዛኛውን ጊዜ የምናሳልፈው እዚህ ጋር ነው። የምናጠናው የምንሰራው ቺል የምናደርገው እዚህ ጋር ነው ማለት ነው። ፒሲ ወደዚህ የዞረበት እኔ የምቀመጠው እዚህ አልጋዬ ላይ ነው፣ ዳር ላይ ነው የምቀመጠው እዚህ ጋር ማለት ነው። በእርግጥ ወንበሮች አሉ፣ ግን ወንበሮቹ ስለማይመቹ ሌላ ስራ ሰጥተናቸዋል። ምን አደረግናቸው? ወንበሮችን እዚህ ጋር ፊትና ፊት አስቀምጠናቸው እዚህ ጋር ተደግፈን ማለት እንደዚህ ፑሻፕ ዳርና ዳር እንደዚህ ተደግፈን ፑሻፕ እንሰራበታለን እዚህ ጋር። እና ከኤክሰርሳይዝም እንሰራለን እዚህ ጋር። ምን አለን? ዳምፔል አለን እዚህ ጋር። ዳምፔል ክብደት እናነሳዋለን እዚች ጋር እንንቀሳቀሳለን። እዚች ጋርም ትንሽዬ ዳምፔል አለችን። እና እዚህ ዶርም ጊዜያችን ስለምናሳልፍ ኢንትረስቲንግ ለማድረግ እንሞክራለን ዶርማችንን። እና እዛች ጋር ትንሽዬ ጋርቤጅ አለችን። የዛሬ ቅር አበጉት እዚህ ጋር የሆነ ይሄንን የሚያካክሉ በሮሮች ነበሩ። ዛሬ የት እንደሄዱ እንጂ። እና ደግሞ መስኮቱ ደግሞ ይሄንን ይመስላል። ጂሰስ ብሮ መስኮት ራሱ አይመስልም። ማባቱ ነው ይመስል መስኮታችን። አስጠግቼ ላሳያችሁ። እዚህ ጋር መስኮታችን እንጃ ካሜራው የሚያሳያችሁ አይመስለኝም። እዚህ ጋር ትልቅ ስንጥቅ አለው እዚህ ጋር ማለት ነው። ትልቅ ግብዳ ክራክ አለው መስኮቱ ለሁለት ተከፍሏል ስንገባ ማለት ነው። እና ከዚህ በፊት ያሉት ምንድን ነው ያደረጉት? ይሄ መስኮቱ ውስጥ የተሰነጠቀው ወደኋላ እንዳይወድቅ የሆነ እንጨት ከጀርባ ጨምረውበታል ማለት ነው። ልክ እንደዚህ ጨምረውበታል። እና እሱ ምንድነው የሚያደርገው? ቀን ብርሃን እንዳይገባ ያደርጋል ማለት ነው። እኛ ዶርም ምንድነው የምናደርገው? ልክ እንደዚህ በቀን መብራት አብርተን ነው የምንውለው ማለት ነው። በአዳማ ሙቀት ልክ እንደዚህ ስንበስል የምንውለው
እና በመስኮት ደግሞ በዛው ቪው ላሳያችሁ እስኪ። በቃ ቀስ ብለን ነው የምንከፍተው። እዚህ ጋር ሂንጁም ራሱ የተሰበረ መስኮት ነው የገባነው። መስኮቱ እዚህ ጋር ስለተሰበረ ሂንጁ ስለሚያታግል አብዛኛውን ጊዜ ራሱ መክፈት አንፈልግም። ላሳያችሁ ዶቹን ቆይ ይህንን ይመስላል። ዘወርስት የተባለ ቪው እኛ ጋር ነው ያለው እና ዋናው ስራ እዚህ ጋር ነው። መስኮቱን መክፈት የማንፈልገው ለዚህ ነው። መስኮቱን ከከፈተን በኋላ ለመዝጋት ሂንጁ ስለተሰበረ በጣም አስቸጋሪ ነው። እንዲህ ታግለን ነው የምንዘጋው ሁሌ ማለት ልክ እንደዚህ 1 minute 37 seconds later እንደዚህ ለስንት ደቂቃ ታግለን ልክ እንደዚህ ነው የምንዘጋው ማለት ነው። እና ከዚህ ሁላ መዝጋት አንፈልግም። እና ከመስኮታችን ወረድ ስትሉ እዚህ ጋር ቻርጀር አለች። ስልካችንን ምናምን ቻርጅ የምናደርገው እዚህ ጋር ነው። አሁን ፒሲያችንን ቻርጅ እያደረገን ያለው ነው በሱ ነው። እና ከሞላ ጎደል ዶርማችን በረጅሙ ይሄንን ይመስላል። ይሄን ቪዲዮ ያያችሁ ሰዎች መጨረሻ ላይ ኮሜንት ላይ ከ10 ስንት እንደምትሰጡ ጻፉልኝ፣ አነበዋለሁ። እና ኔክስት በሌላ ቪዲዮ እንገናኛለን ብዬ አስባለሁ። ይመቻችሁ ባይ